አይ ዓለም ሁሉ እብድ ነው ሲል አምነህ መኖር የምትችለው ይሄ ብርሃን ካለ ነው። ከሌለ 50 ሰው ተሰብስቦ ልክ አይደለም ካለ ትከዳለህ። ብርሃን ካለ ዓለም ሁሉ ልክ አይደለም ቢል ምን ላርግ አይቻል። ጳውሎስ ምንድነው አርጊው የሚያደርገው? ቆሞ ፈላስፋ የዚህ ዓለም አዋቂ ምና ይጣራል እኮ ቸርች ውስጥ እግዚአብሔር የእናንተን ጥበብ ሰብስቦ ከንቱ አላረገም እኮ አላቸው። ምንድነው አንተ ቆይ ምንድነው የገባ? በመስቀል ላይ የተሰቀለው ክርስቶስ የእግዚአብሔር የመጨረሻ ጥበብና ኃይል ነው አለ። ብርሃን ነው ይሄ። እብድ ነህ አሉት። ያማል እኛ ደና ነገር ተነግረናል ብለን ቸርች ብንመጣ መስቀል ላይ እርቃኑ የተንጠለጠለ 33 ዓመት ተኩል አይዶ ወጣ ታሳየናል አሉት። እሱ የእግዚአብሔር ጥበብና ኃይል ነው አለ። ብርሃን ነው ይሄ።